ዋጓም ፋሚሊ ዛሬ በአዲስ ቪዲዮ በተለየ ቪዲዮ መተናል። ያው በአዲስ አይደለም ዛሬ ዋው ሰማዩ እንዴት አባቱ ነው በኢየሱስ እና እንመለስ። የመጀመሪያ ቭሎግ ቪዲዮ ነው ዛሬ እና አሪፍ ቭሎግ እናደርግ ይመስለኛል። እና አሁን ወደ ላይ ሰፈር እየሄድን ነው። በጣም ነው የሚያምሩ ሰማዩ። አልሄድም ከዚህ ቦታ እግዚአብሔርን እንዲህ በጣም ነው የሚያምሩ የምር ላይክ ትወና በጣም ወድጄዋለሁ። እና ጀለስን አገኘዋለሁ። ከጀለስ ጋር አብረን ብዙ የተለያዩ ቦታ እንሄዳለን። ደግሞ እንቀምሳቸው ነገሮች ይኖራሉ ያስባል። እንቀምሳቸው ከርጠ ውጭ ሌላውን እንቀምሳለን ጋይስ። የያዝናት እቺን ብር ነው ሌላ አልያዝንም። እና በዚህች ብር ብርጥቁ አሁን ብገባብዘው እሱ የሆነ ነገር ቢጋብዘኝ ነው እንጂ ሌላ ብዙ ነገር የለም። ያው ግን እስቲ እናስደምማቸዋለን ወይ? እሺ እዚህ ሰፈርም ባጃጅ አለ። ያው ተናታችሁ ታምራለች። ጨርስ ገና አውርቼ አናደር ባጃጅ ማለት ነው። አናደር ባጃጅ እዩት በእናታችሁ። ላምበርጊኒ ይበሏት የምር። ሰውየው ደግሞ እንዴት እንደሚጠበርር ነው የምላችሁ ባጃጅ ይዞ ይመችሽ ብራዘር። አሁን እስቲ ደግሞ የተለያዩ ጅል ቪዲዮዎችን እንቀራረጽና ከዛ በኋላ እንመለሳለን። ነገር እኔ ሰሜንና ወደ ጅሉ ሞት ነው አረ በስመ አብ። እና እስቲ ጀለስን እየፈለኩት ነው እና በዛ በኩል ይመስለኛል ወይ በዚህ ነው ወይ በዚህ ነው ወይ በዚህ ነው ብቻ ከሁለት አንዱ ይኖራል። እንፈልገዋለን። እሱ የሆነ ሰላም የሆነ ሰው ነው እና እስቲ ዘዶግ ይላል። በስመ አብ እንዴት አባቱ ነው የሚያስፈራው። ቂጤና ላበኝ ነው የምላችሁ። እንዳልጠርገው ውጪ ነኝ። እንመለስ ወደ ሀሳባችን። እስካሁን ግን ሰብስክራይብ አላረክም። አትሳቅ እባክህ አድርገው። ኦ ማይ ጋድ ዲስ ማይ ባድ። እስካሁን ድረስ እንኳን አደረሳችሁ አላልኳችሁ። ሶሪ የምር እንኳን ለጌታችን የትንሣኤ በዓል እንኳን አደረሳችሁ። በዓሉ ሰላም ያድርግልን። እኔም ዛሬም ለአዳር ነው እየሄድኩ ያለሁት እና እናሳልፍ ሰው የኢትዮጵያዊ ባህላችን ነው ጋይስ። የኢትዮጵያ ባህላችን ነው እና አዳር ነው እየሄድኩ ያለሁት። አሪፍ ጊዜ ይኖረናል እያስባለሁ። እስካሁን ድረስ አንተ የልጅ አላገኘሁትም። ሚና የሆነ ብናታችሁ ብሏል። በእናታችሁ አይ እሱ ሰውዬ ይመቸኛል እና እንዴት ነው የሚካብደው? በእናታችሁ የያዝኩት እቃ እንዳይመስላችሁ ከባድ እቃ ነው የምር። ይህንን ብትሸከሙ እናንተ አሁን ጎበዝ ናቸው አይደላችሁ? እንዴ ጎበዝ ናችሁ። ሚኒ እንዳትሉኝ ጎበዝ ናችሁ አላችሁ። ዛናችሁ ይመሻችሁ። እኔ ደግሞ እቺ ሰፈር ከመቼው የተለወጠች እንደሆነ እኔ አላቅም። ብቻ እዩት እስቲ የምር እዩት እስቲ እዩት። ብኝ ነው ይሄን አንተ ቦሌ ነው የምትኖረው። እቺን አይተህ ሳክብኝ። የመጀመሪያ ብትመጣ ይሄኔ እቺ ማቶን ከተማ ነበረች። ሆነች በቃ ጭቃ ምናምን ቆርቆሮ ሽቦ ምናምን ነገር ነበረባት። ብቻ የሾክ እንደዚህ አሁን ይሄ ሰውዬ ለምን እንደማያነሳው አላውቅም። ብቻ
ይመቻችሁ። እና ደግሞ እዚህ የተለያዩ ነገሮችን ሱቅ እየሄድን እንጠይቃለን። ይመቻችሁ። የጀለስ ቢስ ደርሰናል። ይሄኔ ይሁን ያልተዘጋጀም ስራ እየሰራ ነው። እስቲ እናየዋለን። ባይዘው የጀለስ ግቢ ነው ውስጥ እንዴት ነሽ? ያዥ ሰላም በለኝ እንጂ ማማት ነው አለ ታሪያለ እንዴ? አለ ኦ አግኝተናል በመጨረሻ። ጋይስ መስቷል አላሻችሁም። በጣም ነው የደከመኝ። ልጁ ደግሞ እና ታሬ ጋር እንሂድ እዛ እንትን ነው መሰለኝ ፀጉር ቤት ነው የደረስን ነው። ይሄኛው ነው መሰለኝ እስቲ ወረፈው እዛ አለ አላየኝም እስካሁን እያልክ ነው። ወረፋ ነው እንደዚህ ነው እንዴ? 12 ሰዓት ነው 12 ለማታ ነው። እኔ ደግሞ እኮ ሳሚ ጋር ሄድክ መስሎኝ እኮ ነው። ሳሚ ጋር ሄድክ መስሎኝ እኮ ነው። እዛ ኮዬ ፋውለሻ እና ታዲያ ብሬ አሁን ወጥ አሰለቀቁት እኮ አይቻልም ብሎ አረካ ፕሬዝዳንት አልነበረች ወለቀ ለቀቀ ብሎ ተደስተን ምናምን እኛ አንተ እኮ ባትደሰትም ኖርማል ነው። የምር አትደሰት። እኛም እኮ ቆየሩ ነው ስራው። ከዚህ በኋላ ተመለሰ ትሄዳለህ። ሰበከነስማ የተባረከ ልጅ አያሰጥም ነው ይችላል ብዬ ነው። ቀለም ስንት ነው? ያቺኛው አይለች ሜካርቶ ነው አርጋጣጤ ያፍሳም ሰው ድሮ አሪፍ ናታ። ግን ቀይ አርግለት ማለት ለንገሮና ጠይቆና አደረጓን እሱ ጋር ነው የምትጠቀሙት። እሱ ብር ከሚበላሽ ድጋሚ ለነገሩ ላንተ ምንድን ነው እስቲ ጉልኮስ ናት ምንድን ነው ነው ጋር እስቲ እንዳይመልጠኝ ምንድን ነው ደግሞ አረቢክ ናት ወይ አማርኛ እንግሊዘኛ ቢያንስ የላትም ልዩ ውበት ወይ ብራዘር እንዴ ለካርድ ነው እንዴ? እኔ እኮ የተቀረጸው ቪዲዮ አንተ ምንድን ነው በጣም እኔ ግን አልታይም በኢየሱስ ያው ነው እንዳይጠፋብኝ ብዬ አስቀመጥኩኝ። አራት ወር ከሂሳብ ጀምራለሁ እንዳይጠፋብኝ እኮ ነው። በዓል ስለሆነ ምኑ ስትል ቴንኪ ለማንኛውም ጉራጌ ነው እንዴ ሲባለው ወይ አንቺ ምርጥ አለሻ ጉራጌ ነው። ኧረ ስንቴ ያው ዘራቸው ያው ነው የሌለው ደስ ያለ ባርሳ እንዴ አንዳለን አርሰናል እኮ ነው። አርሰናል ሲቲ አሁን ሲቲ ቢሸነፍስ ቀጣይ ሲቲ ቢሸነፍስ ዝም አይ ሲቲ አሁን የሚሸነፍ ነገር አይመስለኝም። በጣም እየተፋፋመ ነው። ለምን ከቻምፒየንስ ሊግ ወጥቷል። ኦኬ አሁን አንድ ፕሪሚየር ሊግ ብቻ ነው ያለው። ፕሪሚየር ሊግ እና ኤፍ ኤ ካፕ አለ እንዴ? ባለፈው በላ አይደል እንዴ? ከአርሰናል አልቀማ አንተኛለች እንዴ? በጣም ወጥተች ኢየሱስ ማን አንተን ነው መሰለኝ አላውቅም። አባክ ወይ
ማንቸስተር ዩናይትድ ወደ ለዚያው እየመራ ነው ነው አቤኔ ፈገግ አለ በቃ ተረድቻለሁ ሰልሳስ በጣም ፈላ አይ ሻሬው መጣ አረ ኖርማል ነው እባክህ እንደውም እኔ ኪቦርዲስት ነኝ ኦኬ እንደዛ እንደማለት ነው አማርኛ እንደዛ ነው አንተ ቅኔያችሁ ግን ከባድ ነው ምንድነው ደግሞ ጸጉሩን ሙሉ ፌር እንደ ተቆረጠው ይሄለት እሱ ጸጉሩ ማፈቀኝ እኮ ለዛ ብዬ በቃ አንተ ግን አሌክሳ ነገ ሾርት ነው ማለት ነው እንዴ አንተ ቤት የቀረስ ከሆነ እኮ ልክ ትለኝ ማለት ነው እውነት ነው ይሆንና ሼኔ መሰለፊት በኢየሱስ ክርስቲያን ላይ ትናንትና ቅድም ያመጣችው ለማኝ ብታይ ጸጉሩ ለማኝ ምን አለች እኔ ደግሞ ጸጉሯ ተተኩሳለች እያሉ ነው ጸጉሯን ተተኩሳለች አንተ ይቀርስ እና ታዲያ ጸጉሯን ተተኩሳለች እሺ ከዛን ያበሻ ቀሚስ አርጋለች ጫማው ያበደ ያስቀናል ነው ግዢልኝ ለኔ ናት ሰላውዲ አመት አጥለን እዚህም ደግሞ ሞኝ ነው ሰጠን መዘዛ እኔም እንዳልተቆር ብዬ አውጥቶት ነው በጣም አሬ እኔ ያልረስ ነው እኛ ጋር ራሱ የኛ ሰፈሮች ይለያሉ በራ አንኳክተው ነው የሚጠይቁት ስለ ጊዜ ያለን ወጣ አንተ ምን መጣ ምናምን ብለህ ስከፍ ስለ እግዚአብሔር ይላል አባ እግዚአብሔር ይልገን ምናነዳለን እሺ እሱ እናት አለሻ የለም ዝግ ነው መሰለኝ ያው ተፋፍቷል የትኛው እዚህ ጋር እዩ ኮፊ በኢየሱስ ምርጥ ብሉ ስም አረ ሰላም ያስተላል ሲማመጣ አረ ያስተላል ስንት ብር ነው ግን 60 እንደዛ ነው ትናንትና እኛ ሰፈር ስንት ነው እንዳለች ሰምታለህ ሄርሞ እኛ ምናምን 160 130 ማለት ነው 130 እርጥብ ሲሻል ኖርማል አንዱ ለአንድ ሰው እኛ ጋር እሱ ሲመጣ ስፔሻል የሚገርም ምግብ ትበላለህ እኮ አዙረ እኛ የመጣንበት ጋር በዚህ በመሃሉ እሺ እንገዛለን ሴትዮዋ ሰፈር ጠየቀችኝ ሳሪስ ይወስዳል አይወንከና አይ ወስዳል እየተሻገርኩ ለካ መኪናው ቆሟል ሊያሻግር ልትፋለለ አረ መጣራት በየሱ እንዴ ለብሳ አገኘች በዚህ ነው የመጣኝ መሰለኝ ከፊት ለፊት የመጣኝ መሰለኝ ይሄ ልትፋልኩኛ አሁን እዚች ምንድነው አባ ቃጥላል ማርያም እያለው እንጂ ዶራን ጠቅልለው አላጣ በጣም ነው የፈራው እንዴ ሰውየው 3000 ምናምን ነው አይ እባክህ ሰተውት ነው እነሱ የተመቱ ከ3000 ላይ ገዝቶ እኔ ግን እግዚአብሔር ዶሮ ሲያሳዝነኝ በኢየሱስ ምንድን ነው እሱ እዚህ ጋር ስትይልኝ ምንድን አለሻ የለሽም አይ እኔ ግን ለምንብኝ እግዚአብሔር አለ አይባልም እኮ እያየሁት አንቺ ማን አለ ያው አንቺ ማን ብዬ አለሻ 50 ነው እዚህ እርጥ 70 60 ስንት አለው ያዙ ነው እንዴ በሰላም ለቲ መስሎ ስንት ነው አንተ 70
በጣም ነው እንደምትናደደው። ዛሬ አልሰራችም መሰለኝ። በጣም እንደ ማውራት ማፈልገው ከዛች አንፃር ምን ማለት ነው? ኢየሱስ እንደቀመሰ ሰው በጣም ያን እንዳየሰ ምን እየቀረስክ ነው?